ሰላም አለይኩም ሰባህ አልኸይር የናስ የጀማ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ኬፍኩም ሾ አኽባርኩም። ሁለት ቋንቋ ነው እዚህ ጋር ላወራ የፈለኩትና ያው አረበኛ ቋንቋም እንዳንረሳው አንዳንድ እያቀላቀልን። እንዴት ናችሁ? እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ሁሉ ሰላም ነው አይደል? እኔ በጣም ደህና ነኝ። ዛሬ ልክ በስንት ሰዓት ነው መሰላችሁ? እዚህ ጋር ፈጅር ላይ ነው እና በጠዋቱ ነው የመጣሁላችሁ። እስከ ዛሬ አረፋፍዶ ምናምን ነበር የመጣላችሁ የነበረው። ዛሬ ግን ያው ገና በሌሊቱ ፈጅር ላይ ነው የመጣሁላችሁ። እንዴት ናችሁልኝ? ሁሉ ሰላም ነው? እኔ አልሐምዱሊላህ በጣም ደህና ነኝ። እንደምታዩኝ ለልጄ ለትምህርት ቤት ሳቃ ለማቋጠር ጉድ ጉድ እያልኩ እንዲሁም ደግሞ የማትቀረዋ የኔ ህይወት ቡናዬ ነች። የተፈጨ ቡና ስለነበረኝ እሱን ፈላ አድርጌ ጭሳጭሴን አድርጌ ያው የጠዋት ሰው መሆን ጥቅሙ ይሄ ነው፣ የግዴታ ነው እና ያለ ቡና ምንም የሚሆን ነገር የለም። ያው ፈጅራችንን ሰግደን ነበር። እዚህ ጋር ስጀደው አልተነሳም፣ ረስቸው ጥድፍ እያልኩኝ ከቤት መውጣት ስለነበረብኝ እኩል ከልጄ ጋር አልጋ ነጣጠፊ ስቲል ዝም ብሎ እንደነገሩ ነው እንጂ በስተክክሉ አይደለም። ግን ከቤት ወጥቼ ወደ ቤት ስመለስ ቤቱ ተዝረክርኮ ሳየው ከሚደብረኝ እንዲሁ ዝም ብዬ በላዬ ነካ አድርጌ ልውጣ በሚለው ነው። እንዲሁም ደግሞ ከእናንተ ጋር የቀን ውሎዬን ለማሳየት ነው የመጣሁት እና ውድ ቤተሰቦቼ ለዚህ ቪዲዮ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ደግሞ ሀሳብ አስተያየታችሁን በኮሜንት አሳውቁኝ እና እላችኋለሁ። አልጋዬን አነጣጠፍኩ ጨረስኩ። ቡናው በርዶ ከእንደገና አሙቄው ቁርስ በልቼ በቁሜ ነው እያንዳንዱ ነገር እያደረግኩ የነበረው። ምክንያቱም ሰዓት ስላልነበረኝ የነበረኝ ትንሽ ደቂቃ ነበረ። ስለዚህ ሰዓቴ እንዳይሄድ በተቻለኝ አቅም ማድረግ ያለብኝን ነገር ለማድረግ እየሞከርኩ ነው ያለሁት። እንዲሁም ደግሞ ለእናንተ ያለው ነገር ለማሳየት እየሞከርኩ ነው። ለባበስኩ፣ ቡናዬን ጠጣሁ፣ ቁርሴን በላሁ፣ ልጄን አበላሁ፣ አለባበስኩ፣ ምሳቃዬን ቆጣጠርኩ። እንሂድ እያልኩ እዚህ ጋር እየተዘጋጀሁ ነው። እንደምታዩት ቤቴ ፏፏ ብሏል። ያን ያክል አይደብርም። ስመለስ እንዳይደብረኝ እንደነገርኳችሁ አስተካክየው ነው እየወጣ ያለሁት። ወዴት ነው የምንሄደው የሚለውን ነገር እስኪ ቪዲዮን ተጋበዙልኝ፣ አብረን እንገናኛለን በኋላ። የልጄን ቦርሳ አያዝኩኝ። ያው እንደነገርኳችሁ ከካሜራ ጀርባ ነች ልጄ፣ አትታይም። ካሜራ ውስጥ ማስገባት እንደማልፈልግ አሳውቂያችሁ ነበረ። ያው ብዙዎቻችሁ እናቶችዬ እንደምትረዱት ተስፋ አደርጋለሁ። እንደተረዳችሁኝም ደግሞ በኮመንት አይቻለሁ እና ቴንኪዩ ብያለሁ። ያው አንዳንዴ ካሜራ ማን እንደዚህ በይ እያለች ከጎኔ ነው ያለችው፣ የትም አልሄደችም። እዚህ ጋር እንደምታዩት የጧት ጮራ የጧት ብርሃን አታምርም? እንዴት አባቷ እንደምታምር በጣም ነው የምታጎቀው። እና እዚህ ጋር እኔ በጣም ደስ እያለኝ ነበረ ስለ ጧት ፀሐይ ስለ ውበቷ እያወራሁኝ ነበረ። ስለ እውነቱ ለመናገር ጠዋት መነሳት በጣም ደስ ይላል። ስራ ኑሯችሁ የምታሳኩት ህልም አላማ ኑሯችሁ ስትሮጡ ጊዜ በጣም ደስ ይላል። አልሐምዱሊላህ ያው ከእነሱ መካከል እኔ አንዷ ነኝ እና የኔ ፍቅሮች እዚህ ጋር እንደምታዩኝ የት ነው የሄድኩ መሰላችሁ? መንጃ ፍቃድ ጀምሬያለሁ። ኢንሻአላህ እንግዲህ ካላህ መኪና ቢሰጠኝ መንጃ ፍቃድ ለመማር ሂጄ ግን አጋጣሚ ሆኖ ሰውየው የለም። ወደ ቤቴ ተመለስኩ። ቤት አንዳንድ ማስተካከለው ነገር ስለነበረ ወደ ቤቴ ተመለስኩ። እንዲሁም ደግሞ ስመለስ ለእናንተ ማሳየት ስለነበረብኝ ካሜራዬን ፊት ለፊት አድርጌ ቭሎግ በጣም እኮ ነው የሚያዝናናው። እንዴት እንደምንሰቃይ ቭሎግ ሰሪዎች አንድ ቀን እመጣላችኋለሁ እንዴት እንደሆነ። ኤኒዌይስ በጣም ደክሞኝ ነበረ። ወክ እያደረኩ ስለነበረ ወደ ቤት የተመለስኩት። ያን ያክል ሩቅ አይደለም። በእርግጥ ያ የጠጣሁት ቡና ምንም ሊሰራልኝ አልቻለም። ምን ማድረግ እንዳለብኝ አላቅም። ግን ያው ዱካክ እንቅልፍ ምናምን ነገር አለ። ጋይስ እንደምታዩት አንዴ ወደዛ አንዴ ወደዚህ ሲያገለባብጠኝ ነበረ።
ሳስበው ሰዓት እየሄደብኝ ነው። መነሳት አለብኝ፣ ስራ መስራት አለብኝ። ወደ ዋናውና ትልቁ ስራችን መጣን። እንደምታዩት ቀሚሶች ኦርደር ነበረኝና እነሱ ቀሚሶች ተሰርተው አልቀው ግን ለእናንተ በእርግጥ የቲክታክ ማስታወቂያ ሰርችባችኋለሁ፣ ግን የዩቲዩብ ማስታወቂያ ስላልሰራው ለእናንተ ለማሳየት ነው የመጣሁት። አያምርም? በጣም ነው የሚያምረው። ለልጆቻቸውና ለእህታማቾች ናቸው ኦርደር አድርገውኝ የነበሩት ለ10 ዓመትና እንዲሁም ደግሞ ለ11 ዓመት። በጣም የሚያማምር ነው። ለ6 ሰው ነበር በአንዴ ኦርደር ያደረጉት። 6 ቀሚስ ነው፣ አንድ አይነት ነው። አምናችሁኝ እኔ ጋር መጣችሁ ኦርደር ለምታደርጉ ውድ ቤተሰቦቼ፣ ከስተምሮቼ በጣም ነው የማመሰግነው። በጣም ነው የምወዳችሁ። አሁንም ኦርደር እያደረጋችሁ የምትፈልጉትን አይነት የልብስ ዲዛይን ከኔ ጋር ታገኛላችሁ። ይህን ኦርደር ወደ ቦታው ለመመለስ ነበረ፣ እንዲሁም ደግሞ ለእናንተ ለማሳየት ሹፎኖች፣ ሳተን፣ እንዲሁም ደግሞ የራያ፣ የወሎ፣ የቆቦ፣ የጎንደር በቃ የተለያየ አልባሳቶች ከኔ ጋር ታገኛላችሁ። እናንተ ደውሉልኝ ወይም ደግሞ የቴሌግራም ሊንኬን አስቀምጥላችኋለሁ፣ ስልክ ቁጥሬን አስቀምጥላችኋለሁ። ኮሜንት ሴክሽን ላይ እየገባችሁ ኦርደር አድርጉ። ታች አስቀምጥላችኋለሁ ስልኬ እንደሚታየው ነው። እና ይሄን ልብስ ወደ መርካቶ መውሰድ ነበረብኝ በራሴ ይዤ መሄድ ያለብኝ ብዬ እንደምታዩት ለእናንተ አሳይቻችሁ፣ ግን በስትክክሉ አድርጌ ወደ ሞስዶ ቦታ ይዤ ለመሄድ ነበረ። ይሄ ተጎታች ቀሚስ ነው። እኔ እንደዚህ አይነት ቀሚስ ብዙም አይሄድብኝም። ለብሼ ላሳያችሁ ፈልጌ ነበር፣ ግን ብዙም ይሄ ሰውነት ላይ ጥብቅ ምናምን ነገር ስለሚል አላሳያችሁም ለብሼ። ይሄ ቀሚስ በጣም ነው የሚያምረው። ይሄ ከለሩ በጣም ነው የሚያምረው። ኳሊቲነቱ በጣም ነው የሚያምረው። ከነ ነጠላው ነው። ይሄ ደግሞ የማሳያችሁ የጎንደር ቀሚስ ነው። በጣም ነው የሚያምረው። እንደምታዩት ነው። ምንም አይነት ፊልተር የለውም። እዘዙ። በሀገር ውስጥም በሀገር ውጭም ያላችሁ እዘዙ። የትም ቦታ አደርስላችኋለሁ። አዲስ አበባ ውስጥ ላላችሁ ነፃ ዲሊቨሪ እኔ ራሴ ሄጄ በቦታው አደርስላችኋለሁ፣ በእጃችሁ አስረክባለሁ። እንዲሁም ደግሞ ደሴ፣ ወሎ፣ ኮምቦልሻ፣ ሀይቅ፣ መርሳ፣ ወልዲያ በቃ ክፍለ ሀገር አደርስላችኋለሁ። ሳውዲዎች፣ ዱባዮችም እየመጣችሁ ኦርደር አድርጉ። በብዛትም አስረክባለሁ። ለታማኝነቱ ያው ታቆኛላችሁ ለረጅም ዓመት። ስለዚህ ምንም ሀሳብ አይባችሁ፣ እኔንም አበረታቱኝ። በዚህ የግዴታ እኛ ሴቶች ሰፖርት መደራረግ አለብን። እኛው በእኛው ካልተጋገዝን፣ አብሽሪ ካልተባባልን ትንሽ ስለሚከብድ ማለት ነው። እና እዚህ ጋር ማስታወቂያ ለእናንተ ሽር ጉድ ብዬ አሳይቻችሁ ነበረ። መውጣት ስለነበረብኝ የነገርኳችሁን ኦርደር ወደ መርካቶ ማድረስ ስለነበረብኝ ልብሴን ጧት የለበስኩትን አስጠላኝና ድጋሜ ሌላ ልብስ መልበስ ፈለግኩኝ። ልብሴን ለባብሼ ለስጎ ወደ መርካቶቻችን ማለት ነው። ወደ መርካቶቻችን ነው ወደ መርካቶ። እና እዚህ ጋር ማዳበሪያ ተሸክሜ እየሄድኩ ነው። ካሜራ ማን ነው ካላችሁኝ ሲስተሬ ነች። ኢትዮጵያ ውስጥ እንደምታውቁትኝ ፔስታል ምናምን ተከልክሏን፣ በማዳበሪያ ነው ይዤ እየሄድኩት ያለሁት። እዚህ ጋር በጣም ነው ባሳዝነው። በባቡር ነበር እየሄድኩ የነበረው። ያው ትንሽ ዲስካውንት ስለሆነ ታክሲ በጣም አሁን እንደምታውቁት በጣም ተወዷን፣ ራይድም ተወዷን። ስለዚህ ትንሽ የሚቀንሰውን አይተን የሚያዋጣንን ኪሳችን የሚያዋጣውን እና እዚህ ጋር ረዥም ጉዞ ስለነበረ እውነት ለመናገር እኔ እየቀረጸችኝ እንደሆነም አላውቅም ነበረ። እንቅልፍ ተኝቻለሁ። ድካም አለ፣ ሙቀት አለ። እዛ ጋር በጣም ብዙ ህዝብ ነው ያለው እና አሳዝን ነበረ። ግን ቪዲዮውን ሳላስበው ቀርጸኝ ነበር። በቃ ላስገባላችሁ አስገብቼዋለሁ። እዚህ ጋር ደግሞ ከአንደኛው ባቡር ወጥቼ ወደ አንደኛው ባቡር እየሄድኩ ነበረ። ያው ሌላኛው ባቡር እስኪመጣልኝ እየጠበቅኩ ነበረ። ግን የተወሰነ ቀንጨብ አድርጌ ቀርጬ ለእናንተ አስገባሁላችሁ። በቃ ሄድን። የሚሄድበት ቦታ ኦርደሬን አደረስኩ። ልጄን ከትምህርት ቤት ተቀብዬ ወደ ቤቴ እየተመለስኩ ነው። እንደምታዩት በጣም ስለ እውነት ድካሜ ምንም ፊቴ ላይ ስለማይታይ እንጂ በእውነት በጣም ነበር ደክሞኝ የነበረው። ፊቴላ አንደኛ እርቦኛል። ጠዋት ቀምሼ የወጣሁት በጣም ትንሽ ስለነበር እርቦኛል። ቤት ውስጥ ሲጀመርም ምግብ አልነበረ ማለት ለመናገር እንጀራም አልቆብኝ ስለነበረ
ይሁን በማለት እንግዲህ ድካሙንም ምኑንም እንችለዋለን። እኔ ማክሮፍ አያዋጣሽም ተይ ቢታንያ ወደ ራስሽ ተመልሽ እያልኩ ከራሴ ጋር እየተቀጨው ነበረ። በጣም እንደነገርኳችሁ ደካክሞኝ ስለነበረ ያው አማራጭ የለኝም። ግን ወደ ስራ ወደ እንጀራ መጋገር ለመሄድ አብሲት ለመጣል ግን ከካሜራ ጀርባ ትንሽ በልቻለሁ አላሳየኋችሁ እንጂ እርሱም ስልኬም ቻርጀር አልቆ ስለነበር ስልኬ ቻርጀር አድርጌው ነበረ። ትንሽ ጎርሼ ከማማ እንትን ምሳቃ የቋጠርኩት ትንሽ ተርፏት ይዛ መጣ ነበር። እሱን ጎርሼ ወደ አብሲት መጣል ነው የሄድኩትኝ እንጀራ ለመጋገር። ስለዚህ አብራችሁኝ ሆኑ፣ ኑ እንጀራ መጋገር ተማሩ። እሺ አብሲታችንን ጣልን። ሰው የልጅ ምሳቃ በደንብ መታጠብ ስለነበረበት እንደምታዩት በጆክ ነው እያጠብኩ ያለሁት። ክፉ አከራይ ሲኖራችሁ ያው ውሃ ይለቀቅላችሁ። ስቶሪ ታይም ብዬ ስለ አከራይ የሆነ ሰዓት መጥቼ ቦጨቅ አረግላችኋለሁ። የሆነ ጨጓሬን የላጥ አንዳንድ ታሪክ ነገር አለና የሆነ ሰዓት መጥቼ እነግራችኋለሁ ስለ አከራይ የሚለውና የእውነት ሴቶች ኢትዮጵያ ውስጥ ያልመጣችሁ በቃ እንደምንም ብላችሁ ቤት ሳሰሩ ኢትዮጵያ ውስጥ እንዳትመጡ። ቤት በጣም ወሳኝ ነገር ነው እና እላችኋለሁ። ውሃ ስላልነበረኝ በጆክ እያጠብኩ ነው ያለሁት እና ትንሽ ያስጠላን። ስራ መስራት እየፈለጋችሁ መስራት የሚያግዳችሁ ከዛ ቀድታችሁ ከዚህ ቀድታችሁ ሲያልቅ ሄዳችሁ በርሜል ላይ የምትቀዱት ምናምን ነገር እሱ ትንሽ ያዘጋል እና ያም ሆነ ግን የትም አባሽ አታመልጭም፣ ግዴታሽ ነው ኃላፊነትሽን ተወጪ በሚለው ግዴታዬን እየተወጣሁ ነው ያለሁት። ምሳቃ ደግሞ በደንብ ካልታጠበ ቶሎ አይጸዳም። እዛ ጋ መሬት ምናምን ስለሚወድቅ ያው እንደኛ እንደ ትልልቆች ስለማይጠነቀቁ ልጆች እና በመሀል ያው እንደነገርኳችሁ ውሃው አለቀና በርሜል ውስጥ እጄ ቀድቼ ያው እሸከማለሁ። ስሸከምም እያያችሁልኝ አብዛኞቻችሁ እኔ ቀበጥ ስራ መስራት ማልችል ምንም አይነት ይሄ ሸክም ወይ ውጣ ውረድ ምናምን ማለት ውጣ ውረዶችን ማላሳልፍ መሲ የምታያችሁ ሰዎች ወይ ይሄ እንደውም በትንሹ ነው። ኢንሻአላህ ከዚህ በላይ ህይወት እንዴት እንደሆነ በደንብ አሳያችኋለሁ። ያው ሀገሬ ውስጥ ነው ያለሁት አልሐምዱሊላህ። እያመረርኩ ሳይሆን ግን አላደል ማጠብቁ ሰዎች አላችሁ። እንደዚህ አይነት ነገር ማሳለፍ መስሎ ማይታያችሁ ሰዎች ስላላችሁ ለዛ በሚለው ነው። የሰው ልጅ ሙሉ ጤና ከሆነ ምንም ነገር ቢመጣ የማሳለፍ እንትኑ ምንም ችግር አለው ብዬ አላስብም። እኔ ደግሞ ጤነኛ ነኝ። ለዛም ደግሞ በሀገራችሁ ውስጥ እንደዚህ ያው ኖርማል ነው ብላችሁ የምታልፉት ነገር አለ። ለማንኛውም ሊጤ ኩፍ እስኪል ድረስ ትንሽ ሆዴ ራስ ማለት አለበት በሚለው ጁስ እዚህ ጋር እየፈጨሁኝ ነው ያለሁት። ጁስን ፈጫጨው ጨራረስኩ። ያበላሸሁትን ማጸዳች ነበረ። እዚህ ጋር እንደምታዩትኝ ልጄን አስጠንቼ ጨርሼ ነበረ። ደብተሯን ቼክ አድርጌ ወደ እንጀራ መጋገር ለመሄድ ነበረ አላማዬ፣ እቅዴ። ግን መብራት ኃይል የሰራችሁን ይስጣችሁ፣ መብራቱን አጠፉብኝ። እንጀራም እየጋገርኩ ሙያዬን ሳላሳያችሁ መብራቱ ጠፋ። ብዙ እቅዶቼ ተከነሰሉብኝ። ስለዚህ ሌላ ቪዲዮ አልሰራውም። መዝጊያ መስቴል ቻው ብዬ አልሰራሁላችሁም እና የኔ ውዶች ወዳችኋለሁ፣ አከብራችኋለሁ። ይህን ቪዲዮ ኮፒ ሊንክ እያደረጋችሁ ማነው ላይክ ኮሜንት እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ባይ። ደህና ደሩ፣ ደህና ዋሉ፣ ደህና ሰንብቱ። ባይ